እየሄደ አንዱ የሆነ ጎረምሳ መጥቶ በጥፊ የለም አድርጎ መጣ። እንዴ ምን አረኩ ለምን መታኝ እንዴ ምን አርጌ ነው እንዴ የታከኛል ምናምን ብሎ ሲጣሉ ሲጫጫሁ እንዳልደግመህ እናትህ ካፈር ትብላ እንዴ የመታየን ሳያንስ እንደገና እናቴን ቃኡ አለ ልጁ ሲል ወዲያው ፖሊስ መጣ። ምንድነው ናስደው አላቀዋቀን ከመሬት ተነስቶ በጥፊ መታኝ ለምን መታየን ስለው እናት አፈር ትብላ ማናት ተሳድባል ሲል አዎ እናቱ አፈር ትብላ ምናምን አለ ልጁ። ምኑት ቢተኛ ነው ምንድነው እንደዚህ የሚያሳብጥ እንደዚህ የሚያስብል ጭራሽ ምናምን በልበል አንተን ህግ ይዳኝ ምናምን ብሎት ይዞት ወደ ፍርድ ቤት ሁለቱም ቀረቡ። ዳኛው እሺ ከሳሽ ምንድነው ችግር ምናምን አለ። የጌታ አላቋቀኝ በጥፍ መታኝ ለምን መታኝ ስለው እናት አፈር ትብላ ብሎ እስቲ ስነ ስርዓት አስከባሪ በቦታው ነበርክ ተሳድቧል? አዎ ጌታ እኔ ያየው ሁለቴ ነው እናቱን አፈር ያስበላበት ምናምን እዛ ዳኛው ዞር አለና እስቲ ተከሳሽ የእምነት ክደት ቃልን ተሳድበሃል አለ። ክቡር ዳኛ ተሳድቤያለሁ አሁንም ቢሆን እናቱ አፈር ትብላ ዳኛው ደንግጦ እንዴት ምናምን ምን ለማለት ፈልገ ነው ምናምን እኔ እንጃ ክቡር ዳኛ ምናልባት ካላነበቡት አላቅም መጽሐፉ ይያለው ህገ ደንቡ ላይ 369 ላይ ይወሉት አንድ ሰው ያንን ሰው እናት አፈር ማስበላት ይችላል የሚል ተጽፏል። ካላነበቡት ይሄው መጽሐፉን ይያለው ናምብሩ ለዳኛው ደንግጦ መጽሐፉን ተቀብሎ ሲያረጋው ሁለት ድፍን 100 ብሮች ቁጭ ብለው ክራቃኛ የነስ ከዛሬ ሳናነብ ነው ማለት ነው ፍርድ የሚሰጠው አይደለም። ያንተን እናት የኔን እናት አፈር ማስበላት ይችላል ባላታ ልቀቀው